አብዛኛው ጊዜ ሰዎች ወደ ሆስፒታል ወይ ደግሞ ወደ ጤና ተቋማት ከሚመጡባቸው ምልክቶች መካከል ሳል ዋነኛው ሊሆን ይችላል። እንግዲህ ይህ ሳል ዲስኮምፎርቲንግ ነው ወይም ደግሞ ሰዎችን ምቾት የሚነሳ ሊሆን ይችላል። ለምሳሌ ሌሊት አካባቢ ከእንቅልፋቸው ሊቀሰቅሳቸው ይችላል። በተከታታይ ለረጅም ሰዓት ሊያስሉ ይችላሉ። እንዲሁም በስራ ቦታቸው ላይ በሰዎች ጋር እየሆኑ እያሳላቸው በተደጋጋሚ ምቾት ሊነሳቸው ይችላል። እንግዲህ ይህ ሳል እንዴት አድርገን በቀላሉ በቤታችን ውስጥ በሚገኙ ነገሮች ቺፕ በሆኑ ወይም ደግሞ ርካሽ በሆኑ ነገሮች እንዴት አድርገን በቀላሉ ማከም እንደምንችል በዛሬው ቪዲዮ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦችና ተከታታዮች እንደምን ቆይታችኋል? ውድ ተመልካቾቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንዲሁም ደግሞ የምሰራላችሁን ቪዲዮ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ስል ከወዲሁ መልእክቴን አስተላልፋለሁ። እንዲሁም ደግሞ በኮሜንት ሴክሽኑ ስር ያላችሁን አስተያየትም ሆነ ጥያቄዎች እንድታስቀምጡልኝ ስል ከወዲሁ ለእናንተ መልእክቴን የማስተላልፍላችሁ እኔ ዶክተር ኦሊያድ ገረሙ እባላለሁ። እንግዲህ በቅድሚያ ስለ ሳል ህክምና ከማውራቴ በፊት ሳል ምንድነው የሚለውን በቀላሉ ለእናንተ ለማስረዳት ሞክራለሁ። ሳል እንግዲህ በሰውነታችን ውስጥ ራሱን ሰውነታችንን ለመጠበቅ ከሚያደርጋቸው ሪፍሌክሲቭ የሆኑ ሜካኒዝሞች ወይም ደግሞ ሰውነታችን ውስጥ የማይሆን ነገር ሲገባ ለምሳሌ ፎሬን ቦዲ ሊሆን ይችላል የተለያየ ነገር ጉሮሮአችንን ሲያንቀን በሳል መልክ ወይም ደግሞ እያሳልን ለማውጣት የምንሞክርበት ሜካኒዝም ናቹራል የሆነ ወይም ደግሞ ተፈጥሯዊ የሆነ ራሱን ለመጠበቅ የሚያደርገው ሜካኒዝም ነው ብለን ልንወስደው እንችላለን። ነገር ግን አንዳንድ ጊዜ ከተለያዩ ኢንፌክሽኖች የተነሳ ከተለያዩ በሽታዎች የተነሳ ሳል ፓቶሎጂካል ሊሆን ይችላል ወይም ደግሞ በጉንፋን በበሽታ አማካይነት ሊከሰት ይችላል የሳል ማለት ነው። ለምሳሌ አንዳንድ ጊዜ ሳል እንዴት ነው በኢንፌክሽኖች አማካይነት የሚከሰት ከሆነ በቫይራል ኢንፌክሽኖች አማካይነት ሊከሰት ይችላል፣ በባክቴሪያ አማካይነቶች ሊከሰት ይችላል። ይህንን ሳል እንዴት አድርገን ክላሲፋይ አድርገን እንዲሁም ደግሞ ከዱሬሽኑ አንፃር ወይም ደግሞ ከጊዜው አንፃር ከፍለን እንዴት አድርገን ማከም እንችላለን፣ እንዲሁም ደግሞ ይህ ሳል መቼ ነው አሳሳቢ ደረጃ ላይ የሚደርሰው የሚለውን ዛሬ ይዤላችሁ መጥቻለሁ። እንግዲህ ሳል በቀላሉ በቤታችን ውስጥ እንዴት አድርገን ልናከም የምንችለው እንዴት ነው? ሳል መጀመሪያ ክላሲፋይ ማድረግ አለብን። አኪዩት ካፍ ነው ወይስ ደግሞ ክሮኒክ ካፍ ነው ብለን ሳሉን ክሊኒካሊ ክላሲፋይ ማድረግ አለብን ወይም ደግሞ ሳሉን ለሁለት መክፈል አለብን። ክሊኒካሊ ሰዎች ለምሳሌ እኛ ጋር ሲመጡ ወይም ደግሞ ወደ ጤና ተቋማት በሚሄዱበት ጊዜ ሳል አሰልን ብለው ሳል ይዞኛል ብለው ምልክታቸውን ሲናገሩ በቀጥታ ሂስትሪ ነው የምንወስደው ወይም ደግሞ የፔሸንቱን ወይም ደግሞ የታካሚውን ሂስትሪ ወይም ደግሞ የታካሚውን የበሽታ አመጣጥ ሂደት እናያለን ማለት ነው። ከዚህ በሽታ ጋር የተከሰቱ የተለያዩ ተጨማሪ ምልክቶች አሉ ወይስ ደግሞ የሉም የሚለውን በደንብ እናረጋግጣለን። ለምሳሌ ከዚህ ሳል ጋር ትኩሳት አለ ወይ፣ ከፍተኛ የሆነ የውፍረት መጠን መቀነስ አለ ወይ፣ ሌሎች በሽታዎች ለምሳሌ የምግብ ፍላጎት መቀነስ፣ ማታ ማታ ላብ፣ ትኩሳት አለ ወይ ብለን እናጣራለን። ሌሎች ምልክቶችን እዚህ ደረታቸው አካባቢ የሚሰማ የውጋት ስሜት አለ ወይ፣ የትንፋሽ ማጠር አለ ወይ፣ እንዲሁም ደግሞ ሌሎች ዘላቂ የሆኑ ወይም ደግሞ ለረጅም ጊዜ የቆዩ እንደ ስኳር በሽታ ኤችአይቪ ኤድስ ሊሆን ይችላል፣ ቲቢ ነበረብህ ወይ ከዚህ በፊት ብለን እንጠይቃለን። አብሮት የሚኖሩ ሰዎች አሉ ወይ፣ እንደዚህ እንዳንተ የሚያስሉ ሰዎች እንዳንቺ የሚያስሉ ሰዎች አብረውሽ አሉ ወይ ብለን እንጠይቃለን። እንዲሁም ደግሞ የሌሎች የበሽታ የመከላከል አቅምን ሊያዳክሙ የሚችሉ መድኃኒቶችን ትወስጃለሽ ወይም ደግሞ ትወስዳለህ ወይ፣ ኢሚኖኮምፕሮማይዜሽን የሚያመጡ እንደ ኬሞቴራፒ ሊሆኑ ይችላሉ፣ የኤችአይቪ ኤድስ በሽታ አለብሽ ወይ የለብን ብለን እነዚህ ነገሮች በትክክል መጠየቅ ይኖርብናል። ምክንያቱም ለማከም ይረዳል ማለት ነው። ምክንያቱም እነዚህ ምልክቶች ከታዩባቸው እነዚህ ምልክቶች በማየት የምንሰጠው የህክምና መፍትሄም ደግሞ ይለያያል ማለት ነው። ከምልክቶቹ ተነስተን የምናክመው የህክምና መፍትሄም በምልክቶቹ ላይ ስለሚመሰረት ይለያያል ማለት ነው። ነገር ግን በዛሬው ዕለት ይዤላችሁ የመጣሁት ቪዲዮ ምንድነው ተመልካቾቼ፣ ስለ አኪዩት ካፍ ለምሳሌ ይህ ሳል ደረቅ ሳል ሆኖ እነዚህ ከላይ የጠቀስኩላችሁ ምልክቶች አብረውት ከሌለ ወይም ደግሞ ደረቅ ሳሉ ዱሬሽኑ ወይም ደግሞ ጊዜው አጭር ከሆነ ለምሳሌ ከአንድ ሳምንት ያልበለጠ ሳል ከሆነ እንዲሁም ደግሞ ይህ ሳል የተከሰተው እድሜያቸው ከ5 ዓመታቸው በላይ የሆኑ ህፃናት ያልሆኑ ላይ ወይም ደግሞ እድሜያቸው ከ5 ዓመት በላይ የሆኑ ሰዎች ላይ ከተከሰተ በቀላሉ በቤታችሁ ውስጥ በምታገኙት መፍትሄ ይህንን ሳል ማከም ትችላላችሁ። ለምሳሌ በቀላሉ የሚያስፈልጋችሁ ከዚሁ ምንድነው ማር ያስፈልጋችኋል፣ ንጹህ የተፈጥሮ ማር ያስፈልጋችኋል፣ እንዲሁም ደግሞ ለብ ያለ ውሃ ያስፈልጋችኋል ማለት ነው። ለብ ያለ ውሃንና ይሄንን የተፈጥሮ ማር በመቀላቀል በቀን ከ2 እስከ 3 ጊዜ በመጠጣት ራሳችሁን ከዚህ ደረቅ ሳል ማከም ትችላላችሁ። በተለይ ደግሞ አሁን ወደ ክረምት ሲዝንም እየተቃረብን ስለሆነ ወይም ደግሞ ወደ
ክረምት ጊዜ እየተቃረበን ስለሆነ ከሱ ጋር በተገናኘ ሰዎች በስራ ቦታ ሲሄዱ በዋስ ውስጥ ወይም ደግሞ በመኪናዎች ውስጥ በጣም ለረጅም ሰዓት ሲቆሙ ሲጨናነቁ በጭንቅንቅ ውስጥ የሚፈጠረው የሰፎኬሽን ወይም ደግሞ የአየር መጨናነቅ ለሳል በተደጋጋሚ ጊዜ እንዲጋለጡ ስለሚያደርጋቸው ቀድማችሁ ይህንን ሬሜዲ ወይም ደግሞ ይህንን ፍቱን የሆነ መድኃኒት ቤታችሁ ውስጥ ማርና ለብ ያለ ውሃን ብቻ በማዘጋጀት ማር ከሌላችሁ ቶሎ ብላችሁ ንጹህ የተፈጥሮ ማር በመግዛት ብታስቀምጡ ከወዲሁ ይመረጣል ማለት ነው። ለምንድነው እንዲህ ያልኳችሁ? ይህ መድኃኒት ወይም ደግሞ ይህ መድኃኒት በቀላሉ አንደኛ ቺፕ ነው ወይም ደግሞ ርካሽ ነው። ሁለተኛ በቀላሉ ታገኙታላችሁ። የትም ቦታ ብትሄዱ የተፈጥሮ ማር ለምሳሌ ጫካ ማር አለ፣ ፕሮሞት አረክላችሁ እንዳትልኝ እሱ አለ። ሌላ ደግሞ ኦቨር ዘ ካውንተር ከምትወስዱት ሄዳችሁ ፋርማሲ ወይም ደግሞ የሕክምና ተቋማት ፕሪስክራይብ ተደርጎላችሁ መድኃኒት ተጽፎላችሁ ከምትገዙት ጋር እኩል የሆነ ሳይንቲፊካሊ ፕሩቭን የሆነ ወይም ደግሞ በሳይንስ የተረጋገጠ እኩል የሆነ እንትን አለው ኢፌክት አለው ወይም ደግሞ መድኃኒት እንደ መድኃኒትነት ያገለግላል ማለት ነው። ስለዚህ በቀላሉ ሄዳችሁ እንትን ላትሄዱ ወይም ደግሞ የሕክምና ተቋማት ላትሄዱ ትችላላችሁ ማለት ነው። ግን ማወቅ ያለባችሁ ይህ መድኃኒት የሚሰራው ለአኪዩት ካፍ ነው ወይም ደግሞ ሳሉ የደረቅ ሳል ከሆነና እንዲሁም ደግሞ አጠር ያለ ጊዜ ወይም ደግሞ ከአንድ ሳምንትና ከሁለት ሳምንት ያልበለጠ የሳል ዱሬሽን ወይም ደግሞ ጊዜ ያልፈጀ ሳል አይነት ከሆነ ብቻ ይህ መድኃኒት ይሰራል ማለት ነው። በቀላሉ እንዴት ነው የምትጠቀሙት? ከአንድ እስከ 2 ቲስፑን ወይም ደግሞ የሻይ ማንኪያ ማር በንጹህ ኩባያ ወይም ደግሞ የሻይ ብርጭቆ ላይ ታደርጉትና ለብ ያለ ውሃ ወይም ደግሞ ዋርም ወተር ታደርጉትና ሚክስ ታደርጉላላችሁ ወይም ደግሞ ትቀላቅሉታላችሁ። ከዛ በኋላ ይህንን ሚክስቸር ለተወሰነ ጊዜ ኩል እንዲያደርግ ወይም ደግሞ እንዲቀዘቅዝ ታደርጉትና ሴንሲብል የሆነ ቴምፕሬቸር ወይም ደግሞ ለመጠጣት በሚያመች ቴምፕሬቸር ለእጃችሁ ስትይዙት የማይቃጥላችሁ ግን ለብ ያለ ከሆነ ያንን በቀን ከ2 እስከ 3 ከተቻለ ከዛም በላይ በመጠጣት ራሳችሁን ማከም ትችላላችሁ ማለት ነው። ሌላኛው ምንድነው? በቀላሉ ከፋርማሲ ሄዳችሁ የምትገዙትን ካፍ ሲረፕ መጠቀም ትችላላችሁ። በካፍ ሲረፕ ውስጥ ያለው ኢንግሪዲየንት ጓኒፌሲን ይባላል። ይህ ጓኒፌሲን በቀላሉ በአክታ መልክ ወይም ደግሞ ኤክስፔክቶራንት ነው። በአክታ መልክ ሳላችሁን ሊያክምላችሁ ይችላል ማለት ነው። ያፈናችሁን ነገር እንዲሁም ጉሮሯችሁ ላይ የሚጨንቃችሁን ነገር ኤክስፔክቶሬት አድርጎ ሊያወጣላችሁ ይችላል ማለት ነው። ሌላኛው ደግሞ መጠቀም የምትችሉት በቀላሉ ዲክስትሮሜቶርፋን ሊሆን ይችላል። እንግዲህ ሲባል ሰምታችኋል። ይህን መድኃኒት ዲክስትሮሜቶርፋን በፋርማሲ ሄዳችሁ በመግዛት ይህንንም መድኃኒት መጠቀም ትችላላችሁ። እንዴት ነው የሚሰራው? በአይምሯችሁ ክፍል ውስጥ ወይም ደግሞ በአንጎላችሁ ክፍል ውስጥ ጉንፋን ወይም ደግሞ ሳል እንድታስሉ የሚያደርጋችሁ ሴንተር አለ ወይም ደግሞ ሳል የሚሰጣችሁን ሴንተር ሰፕረስ ያደርገዋል ወይም ደግሞ አክቲቪቲውን ወይም ስራውን እንዲቀንስ ያደርገዋል። ስለዚህ እንድታስሉ ያደርጋችሁም ማለት ነው። ለምሳሌ በተጨማሪ ደግሞ የሴሮቶኒን አፕቴክ ይቀንሳል። እንዲሁም የሴሮቶኒን ወይም ደግሞ 5-ሃይድሮክሲትሪፕታሚን የተባለውን ኬሚካል ይጨምራል ወይም ደግሞ መጠኑን ይጨምራል። በዚህ አማካይነት የካፍ ሴንተር ላይ ያለውን ወይም ደግሞ አንጎላችን ውስጥ ያለውን እንድናስል የሚያደርገንን የአንጎላችንን ክፍል ስራውን ይቀንሰዋል። በዛ አማካይነት ከሳል ትተርፋላችሁ ማለት ነው። ስለዚህ ተመልካቾቼ በዛሬው ዕለት ይዤላችሁ በመጣሁት ቪዲዮ ላይ ሳሉ አኪዩት ካፍ ከሆነ ወይም ደግሞ የሳሉ የጊዜ ሁኔታ ወይም ደግሞ ዱሬሽኑ ከ2 ሳምንት በታች ወይም ደግሞ ከ1 ሳምንት በታች ከሆነ ነገር ግን ሳሉ ደግሞ ከ2 ሳምንትና ከዛ በላይ የቆየ ተያይዘው የሚመጡ ሌሎች አሳሳቢ ምልክቶች አብሮት ካሉ ግን ሲኤችኤፍ ሊሆን ይችላል ወይም ኮንጀስቲቭ ሃርት ፌሊየር የልብ መዳከም በሽታ ሊሆን ይችላል፣ እንዲሁም የካንሰር በሽታ ሊሆን ይችላል፣ የቲቪ በሽታ ሊሆን ይችላል፣ ሌሎች ከመድኃኒቶች አማካኝነት የሚመጣ በሽታ ሊሆን ስለሚችል ይህንን ሄዳችሁ በጤና ባለሙያ ወይም ደግሞ ዶክተሮች ጋር ወይም ደግሞ የሕክምና ተቋማት ጋር ሄዳችሁ ዘላቂ ወይም ደግሞ የበለጠ ኢንቨስቲጌሽን እና ምርመራ በማድረግ ልትታከሙ ይገባል ማለት ነው። ነገር ግን ሳሉ አጭር ጊዜ ከሆነና ዱሬሽኑ ወይም ደግሞ ጊዜው አጭር ከሆነ አብሮት የተለያየ ምልክት ከሌለና አክታ ያን ያህል ከሌለው በቀላሉ በቤታችሁ ውስጥ በማርና ለብ ባለ ውሃ መታከም ትችላላችሁ ማለት ነው። ውድ ተመልካቾቼ በዛሬው ዕለት በሰራውላችሁ ቪዲዮ ላይ በቂ የሆነ ግንዛቤ እንዳገኛችሁ ሙሉ እምነቴ ነው። በቀጣይ ደግሞ በተመሳሳይ ጤና ዘርፍ ቪዲዮ ይዤላችሁ እስከመጣ ከወዲሁ የመሰናበታችሁ እኔ ዶክተር ኦሊያድ ገረሙ እባላለሁ። እስከ ቀጣይ ድረስ እስክንገናኝ መልካም ቆይታ